ሰላም ለኪ እያለ ሰላም ለኪን እያለ ኦርቶዶክስን እየቀረብኩኝ ኦርቶዶክሳውያን እያገኘው ስመጣ ኢየሱስ የሚለው ስምን የሚቃወሙ ኢየሱስ የሚለውን ስም የሚጠሉ የሚመስለው ብዙ ሰው ነበረ። ኢየሱስን አይጠለው። በቅድስት ድንግል ማርያም የተሰራው ስራ በሰው ልጆች ከዚህ በፊት ተሰርቶ አያውቅም። አሁንም አይሰራም፣ ወደፊትም አይደገምም። አንተ ትክክል ነህ። እኔን አዳምጠኝ። አሁን እግዚአብሔርን የተሸነፈ ይዘምራል። ካሸነፍኩ እኔ የምፈልገውን ዝማሬ አዘምርሃለሁ። ካሸነፍኩ አትበል። አንበሳ ካየው ይኸው በዚህኛው ስልኬ አንተ ላይቭ ላይ ገባለሁ። በዚህኛው ስልኬ ላይቭ ላይ ገባለሁ። ይኸው ፓስተር ቆይ አያለው። በእውነት ቅድም አላየሁም። እኔ ጋር ወይ መጣ ምን አላውቅም። አንተ ጋር አንበሳ ከወረደ ሳታሸንፈኝ አንዱን አንበሳ አይቼ የፈለከውን ቅጣኝ። ትዘምራለህ። እግዚአብሔርን ትዘምራለህ። የፈለከው ጌታን በል። ጌታ ምስክር የፈለግከውን ችግር የለውም። እኛ ስለዳንን ያየነውን አይተናል። ችግር የለውም። አንተም እስከምድን ነው። አሁን ግን በደንብ አድርገህ ተከታተል። ከዛ በኋላ እግዚአብሔርን ትዘምራለህ። እያየው ነው። ይኸው እያየው ነው። አዎ የእመቤታችን ዝማሬ አቤት ዛሬ አቤት ዛሬ እንጂ ይታያል። ምን እግዚአብሔርን ስነስርዓት ጌታ ምስክሬ ብለህ አልካድኩም እኮ ጌታ ምስክሬ ብለሃል። ስነ ስርዓት ያዝ። ይኸው እያየው ነው። ይኸው አይታል። ስልኩን እሱ ጋር አድርገው። እሺ ስልኩን እሱ ጋር አድርገው። ሌላ ሰው የለም። ፓስተር ድመት ናት እኮ በል ጌታ ምስክሬ ብላል። እኔ አልሰማህም፣ አላደምጥህም። ለአንተ ሲባል ከዚህ በኋላ የሚከሸፍ ሌላ ጊፍት የለም። የቀድሙንም እንደው ድንገት አላየውም በሚል ነው። እግዚአብሔርን አሁን ስነ ስርዓትን ይዘህ ትዘምራለህ። እግዚአብሔርን በዚህ ማፋፈር ይሄ ቀጠሮ ጌምን በፍጹም አንተ ማትሆን ሰው ነው ማለት ነው። እግዚአብሔር እውነት ነው። ምክንያት መቻፈርኩ እኔ ይኸው እኔ ያሳያለሁ። ይኸው ምንም እዚህ ጋር ማጭበርበር አይቻልም እኮ። ኧረ በየ ምን አይነት መንፈስ ነው ያለብህ ፓስተር? እዚህ ጋር ይኸው አንተም ስልክ ላይ ይኸው እዚህ ጋርም ይኸው ይታያል እኮ። ይሄ ትንሹ እኮ ነው። ታዲያ ትልቁ አንበሳ ነው እንዴ? ይሄ ትልቁ ነው ፓስተር። አትረብሽ። ጌታን አላውቅም ከሆነ እሺ በቃ ልክ ነው። እግዚአብሔርን እንዴ የምን እንትማ እኔ ግን ድመት ነው ያየሁት የሆነች ቢጫና ነጭ ፓስተር። እሺ አሲ አንድ የእመቤታችን በጣም የምትወደውን አንድ ዝማሬ ይዘምርልን። እውነት ከዶክተር ኪራ ጋር አንድ የዘመርከውን አንድ እውነት በጣም ግን አንተ የምትወደውን እኔ አላስገድድህም። አንተ የምትወደውን አንድ ዝማሬ ዘምርልን። አይዞ ፓስተር አይዞ። ግን እኮ ድመት ነው ያየሁት እውነቱ። አሁን እንግዲህ ወደ መዝሙሩ ተማምነን አሳይቼ ጨርሰናል። አሁን ወደ ዝማሬው ዘምርልን ፕሊስ። ድመት ነው ግን እኔ ያየሁት እኮ። ዘምርልን ፓስተር ዘምርልን። ቤተሰቦቻችን እናክብራቸው ፕሊስ። ዘምርልን ፓስተር። ድኩላ ሰተውህ አንበሳ ነው ብለህ ታታለኛለህ። ለምን ተኩላ አይሆንም? ድኩላም ይሁን ተኩላ ፓስተር ዘምር። ሁላችሁም ሀብትሽ የፈለገ ወንድም እያላችሁ ጻፉ ፕሊስ። አዎ ይከብዳል፣ እውነት ነው። ፕሊስ ዘምርልን። ሳቱን ይኸው የዘመርኩ ምን እንደሚመጣ እጨምርሃለሁ። ምን እንደሚመጣ ዘምርልን። እኔ እየዘመርኩ አንበሳ ከወረደ ሚባል አሁን የለም። በመጀመሪያ ዘምር። ቆይ ስክሪንሻት አደርጋለሁ። ቀጥል።
ለምን አቆምክ እንዳትለኝ እንዲል ነው። ኦልሬዲ ቀጥል ዘምር። ሰላም ለኪ እያለ ሰላም ለኪን እያለ ሐርና ወርቆን ስታስማማ የገብርኤል ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ ሰላም ለኪ እያለ ሰላም ለኪን እያለ ሐርና ወርቆን ስታስማማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ። አቋረጥኩኝ። ወረደ አልወረደም። በል ዘምር። እኛ የ598 ኮይን አንበሳ ነገር ዘምር። ተሰማ ላይ ነው የቆምከው። ተሰማ የመላኩ ድምፅ ተሰማ። አረ በጣም ነው የሚያምርብህ ፓስተር፣ በእውነት ፓስተር። አምኜ ተሸንፌያለሁ። ቴንክ ዩ ፓስተር። ፈለጋት ውርደት እንደው በዘራችሁ አይድረስ። እውነት የሚገርም ነው። ፈለጋት ናቲውስ ምንድን ነው ፓስተር? የሰፈር ልጅ ነው። እኛ ሰፈር ልጅ ነው። ራስ ይኸውልህ ኮሜንት ላይ እየጻፉልህ ያለውን አንተ ኮሜንት ላይ ምን እያሉ እየጻፉልህ ያንተ ላይ ብሬ ኮሜንት ላይ ምን እያሉ እየጻፉልህ ነው? ምንድን ነው ፈለገ እያሉ ነው? ችግር የለውም ፓስተር። አሁን ስቀጣ በደንብ ቅጣቱ ላይ በደንብ ስለምትል ችግር የለውም ፓስተር። ራስህን አዘጋጅ። በቃ ምንም ቅጣት እኮ ተቀጥቻለሁ። ሰኞ ዕለት የት ነው? አልተቀጣም። ተነጋግረን የለ እንዴ? ምኑን? ሰኞ ዕለት ወይም እማማ ዝናሽ ጋር ወይ መቄዶንያ ወስዳለሁ አላልከኝም እንዴ? እኔም ያልኩት እሱ ነው። እማማ ዝናሽ ጋር እንሄዳለን። እማማ ዝናሽዬን ታገኛቸዋለህ ሄደህ። ከዛ በኋላ እሳቸው ያው በደንብ በእሳቸው ፐርሚሽን በእሳቸው ፈቃድ ኦርቶዶክስን እየቀረብኩኝ ኦርቶዶክሳውያን እያገኘው ስመጣ ኢየሱስ የሚለው ስምን የሚቃወሙ ኢየሱስ የሚለውን ስም የሚጠሉ የሚመስለው ብዙ ሰው ነበረ። ኢየሱስን አይጠሉም። ኦርቶዶክሳውያን እስቲ ከታች ጻፉልኝ። ኢየሱስ ክርስቶስ ጌታ ነው በሉ እስቲ። ኢየሱስ ክርስቶስ ጌታ ነው በሉ እስቲ። አይጠሉም ስሙን። እኔ በጣም ቀርቤ ያየኋቸው ለመከራከርም ለብዙ ነገር ሞክር፣ ግን ኢየሱስን ይወዱታል። ኦርቶዶክሳውያን ከታች ኢየሱስ ጌታ ነው እያላችሁ ጻፉ እስቲ። ኢየሱስን ይወዳሉ። ኢየሱስን ኦርቶዶክሶች በፍጹም ፍቅር ይወዱታል። የመስቀሉን ስራ ይወዳሉ። ኢየሱስ ጌታ ነው በሉ እስቲ ኦርቶዶክሳውያን። ጌታ ይባርካችሁ። ኢየሱስ ብቻውን ጌታ ነው። መዳን በሌላ በማንም ይሄን ያምናሉ፣ ይቀበላሉ። ቁጭ ብዬ ሰማኋቸው እኮ ቁጭ ብዬ አዳመጥኳቸው፣ ጊዜ ሰጥተዋቸው ፈተንኩ፣ አየሁ። ኦርቶዶክሳውያን ኢየሱስ ለሁሉ ነው። አንዱ ስለ ሁሉ ሞተ ይላል። እሱ የሁሉ ጌታ ነው። የሃይማኖት መስራች አይደለም ኢየሱስ። ኢየሱስ የሃይማኖት መስራች አይደለም። ከሞት ወደ ህይወት የመጣንበት መድኃኒት ነው። ኢየሱስ መድኃኒት ነው። ከኢየሱስ ውጭ በነገራችን ላይ ፈለገ በዚህ ምክንያት ሰሞኑን በጣም ብዙ እርጅብኝ ደርሶብኝ ነበረ። ለምን የማርያምን ስም ትጠራለህ በሚል በዚሁ አጋጣሚ እድሉ ልጠቀም። በጣም ብዙ ሰው ስላለ ቅድስት ድንግል ማርያም ወይም ደግሞ መጽሐፍ ቅዱስ እንዳሞገሳት እንዳላት ብጽዕት ከሴቶች የተለየች ብሎ መጽሐፍ ነው የሚናገራት። የሉቃስ ወንጌልን ዋቢ አድርጌ ስለሆነ የምናገረው። ለምሳሌ መዝሙረኛው ዳዊትን ብዬ ስጠራ እንደማትናደድ እንደማታኮርፍ፣ ስለ ሙሴ ታሪክ ሳወራ እንደማትናደድ፣ ስለ ኢሳያስ ስናገር እንደማትናደድ፣ እንዲሁ ስለ ድንግል ማርያምና በእሷ ላይ እግዚአብሔር ስለሰራው ስራ ከዚህ በፊት ተናግሬዋለሁ። በቅድስት ድንግል ማርያም የተሰራው ስራ በሰው ልጆች ከዚህ በፊት ተሰርቶ አያውቅም። አሁንም አይሰራም፣ ወደፊትም አይደገምም። የሞተ ተነስቶ ይሆናል ትናንትና። ዛሬም ሙታን ሊነሱ ይችላሉ፣ ነገም ሙታን ሊነሱ ይችላሉ። በቅድስት ማርያም ድንግል ማርያም የተሰራው ስራ አይደገምም። ለአንድ ለዘላለም ያ ተአምራት ተዘግቷል። እሱም
ድንግል መውለዷን የተወለደው ደግሞ እንደው በቃ ኧረ ግድ የለም አጣበን ድንግል ልትወልድ ትችላለች እንኳን ብትለኝ ቢወለድ የሰው ልጆች ኃጢአትን ማስተሰረይ አይችልም። 4 ነጥብ። ስለዚህ በሷ እግዚአብሔር የሰራው ስራ በማንም ድጋሚ አይሰራም። በሷ የተሰራው ስራ እና ውጤቱ ደግሞ የሰው ልጆችን ኃጢአት የሚያስተሰርይ የሰው ልጆችን ሞት ወደ ህይወት የቀየረ ነው የተወለደው። ስለዚህ ቅር የምትሰኙ ሰዎች፣ በጣም እንደው የሚያንዘፈዝፋችሁ ሰዎች ካላችሁ በጌታ ፍቅር ነግራችኋለሁ፣ በፍጹም። ሌሎችም ደግሞ በሌላ ቤተ እምነት ያላችሁ ሰዎች የማርያም ጠላት ብላችሁ የምታስቡን ሰዎች፣ እኛ የማርያም ጠላት አይደለንም። የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ናት። እናከብራታለን፣ እንወዳታለን፣ ብፅዕት እንላታለን። መጽሐፍ ቅዱስ ያላትን በሙሉ ልንፍረፍጋት አንችልም። መጽሐፍ ያላትን እንላለን፣ አንጨምርም፣ አንቀንስም። 4 ነጥብ። አንጨምርም፣ አንቀንስም። 4 ነጥብ። ያላትን እንላለን። ይሄ ነው አቋሜ፣ ይሄ ነው የኔ እይታ። ስለዚህ በዚህ መልኩ ነው። ስለዚህ ከሷ የተወለደው ንጉሱ ኢየሱስ ክርስቶስ ለሰው ልጆች ሁሉ በቀራንዮ ላይ ሰዓሊዎች እንደሳሉት አይደለም የተሰቀለልን፣ አከበረን እሱ ተዋርዶ። ስለዚህ እንደሱ እንዲሆን ይሆንልኝ። አመሰግናለሁ። ስለዚህ ሰላም ለኪን እንላለን አብረን። መጽሐፍ ቅዱሳዊ ስለሆነ መልአኩ ቅዱስ ገብርኤል ወደ እሷ በሄደ ጊዜ ሰላም ላንቺ ይሁን ማለት ነው። ሰላም ለኪ ማለት ማርያም ታማልዳለች ማለት የመሰላችሁ ሰዎች ካላችሁ በግዕዝ ሰላም ለኪ ማለት ሰላም ላንቺ ይሁን ማለት ነው። ይሄ ነው ነገርየውና አመሰግናለሁኝ። ሰላም ለኪ ያለ ሰላም ለኪ ያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ፣ የገብርኤል ድምፅ ተሰማ ተሰማ፣ የመላኩ ድምፅ ተሰማ። ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ፣ የገብርኤል ድምፅ ተሰማ ተሰማ፣ የመላኩ ድምፅ ተሰማ። በጣም ነው የምወዳችሁ አክባሪዎቼ፣ በጣም አከብራችኋለሁ። በጣም ነው የማመሰግነው። ፍቅራችሁን ተሞልቻለሁ። መዳን በሌላ በማንም የለም። እንዴት ነው የምታደርገው? ደግሞ አድርጌ ለአንዴና ለመጨረሻ መሰናበቴ ነው። እንደዚህ ነው እንደረባል። በቃ ከዚህ በኋላ የመጨረሻ ጊዜ ይሆናል። ከእናንተ ጋር ይበቃኛል።
በቃ የመጨረሻዬ ነው። በጊፍት ባርኩኝ እስቲ እስከዛ በጊፍት እየባረካችሁኝ ልሄድ ስለሆነ እስከዛ ድረስ በጊፍት እየባረካችሁኝ ባርኩኝ እስቲ በጊፍት ባርኩኝ። ዛሬ መጨረሻ መጣ። ይሄ ቆይ እንኳን አገኘሁት። ትፈልጋለህ? ኧረ በኢየሱስ ስም የኔ አባት እንዴ! ኧረ እግዚአብሔር ይመስገን። ኧረ እግዚአብሔርን አመስግኑት። አሜዚንግ እንዴ! በጌታ ስም ሶፊዬ ደስ ብሎኛል። በእውነት በጣም ቴንኪው። ደረሰ በስራቱን ያዘና የባሪያቱን ውርደት ተመልክቷልና ድንግል ማርያም በቤት አሰምታት ናዱ ነበር መልአኩ ገብርኤል ከነገረኝ በቀር ሌላ ምንም ባላውቅ ያውቃል እግዚአብሔር። በነገራችን ላይ እውነት ነው እኮ የምልህ ኦርቶዶክሳውያን በጣም ነው እኮ የሚወዱት። በጣም ትልቅ ቦታ አላቸው ለአንተ በጣም ዘመንዬ የኔ አባት። ኧረ ቆይ ሰላም ላንቺ ይሁን አለኝ ቅዱስ ገብርኤል ሌላ ምንም ባላውቅ ያውቃል እግዚአብሔር። ምን ነው ያውቃል እግዚአብሔር። በጊፍት ባርኩኝ እስቲ። እግዚአብሔር ይመስገን። ዘምር እንዘምር፣ አብረን እንዘምር እስቲ። በለው ደወምንበት ሞገሳችን ሆነሃል የጽድቅ ልብሳችን አማን ያዘው አጌጥንበት ስምህን ተዋብንበት ስምህን ሞገሳችን ሆነሃል የጽድቅ ልብሳችን አማን። አስተካክሏ፣ በደንብ አስተካክሏ። ልጠረው ከለበስ በደንብ አስተካክል። እንደሱ የአዳምን ሥጋ በደንብ ለሁለት እንደዚህ አድርገው። መጀመሪያ ለሁለት እንደዚህ አድርገው። እኔ ላምጣልህ ለሁለት እንደዚህ አድርገው። አዎ ከዛ አንዱ ወደዚህ አጣፈው፣ አንዱ ወደዚህ፣ አንዱ ወደዚህ። የስ እችን ትንሽ ዝቅ አድርጋት፣ እችኛዋ ሰብሰብ አድርጋት። ከላይ ያለችዋል፣ እዚያ በዚህ ጋር ያለችዋል። አለቀ በቃ አለቀ። ተግብ በልተን ጠጥተን ገባ በሰላም እግዚአብሔር አምላክ አንድ የሆነውን ቅዱስን ቁርባን የምንበላበትን ጊዜ እግዚአብሔር ይስጥ በጌታ ስም። አንድ የምንበላበትን ቅዱስን ቁርባን ቅዱስን ሥጋውን ደሙን የምንበላበትን እግዚአብሔር አምላክ ልቦናን ይክፈት ወንድሜ። ባለ ማኅተም እንድትሆን ጸሎቴ ነው። ባለ ማኅተም እንድትሆን ለዚህ ቤተክርስቲያን ተሟጋች እንድትሆን ጸሎቴ ነው፣ ባርኮቴ ነው። የአባቶች ጸሎት አንተን ያግኘ። የኔን ልብ እግዚአብሔር እንደከፈተው የአንተን ልብ እግዚአብሔር ይክፈት ወንድሜ፣ ይክፈትልህ ወንድሜ። ይሄ የተነሳሳ ነገርን እግዚአብሔር አምላክ እውን ያርግልህ። ኦርቶዶክስ ደም ናት። የሚገርም ማለት ኢትዮጵያዊ ሁሉ ደሙ ቢፈተሽ ኦርቶዶክስ ነው። እግዚአብሔር ሊለውጥ አእምሮን ሊለውጥ አንድ ላይ የሆነ ማህሌት የምንቆምበት ቅዳሴ የምንቆምበትን ጊዜ እግዚአብሔር ይስጠን። በእናት ከአንተ ጋር ደግሞ ማህተም እኮ እዚህ አንገት ላይ ማህተም የምታደርግ ደግሞ እንዴት እንደሚያምርበት በዚህ ቅላት ማለት ነው። በዚህ ቅላት
ያምጣ ፈጣሪ አዜምንበት ስምህን ተዋምንበት ፍቅርህን ሞገሳችን ሆነሃል የጽድቅ ልብሳችን አማኑኤል